ምን ለመሆን ይላል? የተባረከ ተስፋችን የሆነውን የታላቁን የአምላካችንና የአዳኛችንን የኢየሱስ ክርስቶስ ክብር መገለጥ። ኢየሱስ ክርስቶስ አምላካችንም ነው አዳኛችንም ነው። የተባረከም ተስፋችን ነው። ለነገ ተስፋችን ጌታ ኢየሱስ ክርስቶስ፣ የተባረከ ተስፋችን ጌታ ኢየሱስ ክርስቶስ። ሌላ የተባረከ ተስፋ የለም። ልጅ ተስፋ አይደለም፣ ገንዘብ ተስፋ አይደለም፣ አገር ተስፋ አይደለም፣ ዘመድ፣ አጎት፣ አክስት፣ ገንዘብ ተስፋ አይደለም። የተባረከ ተስፋ ተብሎ የተጻፈልን መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ ይላል። ቲቶ 2 ላይ ሄዳችሁ ቁጥር 13 ላይ ሂዱ። ምዕራፍ 2 ቁጥር 13 አንብቡት። ይሄም ይላል የተባረከው ተስፋችን። እኔ አንድ ሰው አሜሪካ መጣለሁ ብል ተስፋ ያደርጋል። ገንዘብ አሁን እዚህ ጋር የሆነን ሰው አስገብቼ 10,000 ብር ነገ ልክልሃለሁ ብል ተስፋ ታደርጋል። እሱ የተባረከ ተስፋ አይደለም። የተባረከ ተስፋ ምንድነው ሲባል ጌታ ኢየሱስ ክርስቶስ